ምን ሆነሽ ነው እህቴ? ከፍቅረኛዬ ጋር ተጣላሁ። ኦ በጣም አሪፍ ነው ወንድሜ። ከፍቅረኛዬ ጋር እኮ ነው ተጣላሁ እያልኩ ያለሁት። ምን አለ በሚዋደዱ ሰዎች መሀል ጸብ ባይኖር? ጸብ እኮ በጣም አሪፍ ነገር ነው። ጸብ ባይኖር እኮ ፍቅርን አናውቀውም ነበር። ጸብ መኖሩ ደግሞ ፍቅር ስለመኖሩ ምልክት ነው። ስለዚህ መጣላታችሁ በጣም ጥሩ ነገር ነው ማለት ነው። አሁን ምን ያክል እንደምትዋደዱና እርስ በርሳችሁ ምን ያክል አስፈላጊ እንደሆናችሁ የምታውቂበት ጊዜ ነው። ወንድሜ በጣም ከፍቶኛል። አሁን ወደ ስራ እየወጣሁ ነው። ስመለስ አንቺ የፈለግሽውን መርጠሽ ጋብዝሻለሁ። እሺ እሺ። አንበሳው ወይ አወከኝ ሰንባላለሁ። የኢየሩስ ወንድም ነኝ። እንደ ተጣላችሁ ሰማሁ። አሃ ሽማግሌ ልካ ነው። እንደምትዋደዱ አውቃለሁ። ከዚህ በላይ በመካከላችሁ ይህን ያክል ክፍተት መፈጠሩ አስፈላጊ አይመስለኝም። እኔ እስካሁን አላምንም። አብረን እንድንሆን ትፈልጋለህ ማለት ነው? እንደ ወንድ ልጅ እናውራ። እህቴ ወንድ የሚባል ነገር ባታቅ በጣም ደስ ይለኝ ነበር። ምክንያቱም ወንዶች ስለሆንን ወንድ ለወንድ ደግሞ በደንብ እንተዋወቃለን። የወንዶች ፍላጎትን በደንብ አድርጎ ይገባኛል። አልገባኝም። እምትወዳት ከሆነና ልታጣት የማትፈልግ ከሆነ አብራችሁ ሁኑ። የማትፈልጋት ከሆነ ደግሞ በአንዴ እንድትረሳ ማድረግ እችላለሁ። ምርጫው ያንተ ነው። ሰን ኢየሩስ ጋር ውሰደኝ በቃ። የኔ ቆንጆት የት ነሽ? ወንድሜ ቶሎ ተመለስክ? ስለደበረኝ ከኔ ጋር። አይ አይደለም፣ መታጠፊያው ጋር ጠብቅሻለሁ። ነይ። እሺ እሺ፣ መጣ። እሺ ወንድሜ ምንድነው የምትጋብዘኝ? አንቺ ደስ ያለሽ ምን ይሆንልሽ? እምትወጂው ምግብ አዝዤልሽ ነበር፣ እንደውም ደርሶልሻል።